የጥፋቱ ጅማሮ ሰኔ 23 እኩለ ሌሊት ገደማ ነው ይላሉ የምስራቅ ሸዋና ምዕራብ አርሲ ዞን ውስጥ በሚገኙ ከተሞች ያሉ ነዋሪዎች። የጥፋትን እሳት በእጃቸው የሁከት ድምጽን ባንደበታቸው የያዙ አካላት ዜጎች ለአመታት ደክመው ያፈሩትን ንብረት በደቂቃ ወደ አመድነት ለመቀየር ፈርጣማ ክንድ የነበራቸው ለመሆኑ ውድመቱ ይመሰክራል። የንግድ፣ የግለሰብ መኖሪያ ቤቶች፣ ትምህርት ቤቶች፣ ተሽከርካሪዎች የጥቃቱ ሰለባዎች ናቸው። ጦሩ የመጣው ጦር ከባድ ጦር ይሄን ይመስለውና በአንድ 30 ደቂቃ ስንት አመት የተረከመበት ንብረት በ30 ደቂቃ ውስጥ ሲወድም በጣም ያማል። እና የተኪዶስ እኛ ተወልደን ያደግነው እዚህ ነው። እዚህ መኖር ካልቻል መስራት ካልቻል የት ነው እና ንብረት የምናፈራው? ትምህርት ቤቱ የማህበረሰቡ ነው፣ የአካባቢው ማህበረሰብ። እንደገና ውስጡ ያሉ ሰራተኞችን አስቡት። ኦልሞስት 350 በላይ ሰራተኛ አለ። ለምሳሌ እኔ ቤተሰብ አለኝ፣ 2 ልጆች አለኝ፣ ባለቤት አለኝ። እነዚህ ምንኖረው ይሄ ህይወታችንን ምናስቀጥለው ኦልሞስት በዚህ ድርጅት ላይ የተመሰረተ ነው። አብረን እየጠጣን በችግርም በደስታም አብረን እየኖርን እንደዚህ አይነት ነገር ይፈጠርብናል ብለን አንድ ቀንም አስበንም አናቅም። ማህበራዊ ኑሯችን ከማንንም በላይ ነው። እኛ ደግሞ ይሄ አይገባንም። የአካባቢው ሰዎች ምንም ያደርጉን ነገር የለም። ይህ ከየት እንደመጣኛ አናቀው። እውነቴን ነው የምላችሁ፣ ከየት እንደመጣ እንደዚህ አይነት ነገር አይተንም አናቅም። የመጀመሪያችን ነው። በዚህ ችግር ምክንያት ከስራ ገበታቸው የተፈናቀሉ፣ ቤተሰባቸው አደጋ ላይ የወደቀ፣ ከቤት ንብረታቸው የተፈናቀሉት በርካታ ናቸው። የደረሰው ጥቃት የብሔር መልክ የያዘ ይምሰል እንጂ ጉዳቱ የሁሉም ለመሆኑ ማሳያው ብዙ ነው። ሰዓቲ ኩዳኒት የሮንከው እየቱ ጅራ ማሊን ጀዴን ጋፈደ ከሌሊቱ 10 ሰዓት ላይ ከእንቅልፍ ስነቃ ጩኸት ይሰማ ነበር። ምንድነው ብዬ በጠየቁ ጊዜ ሀጫሉ ሞታ አሉ። በጣም ነበር ያዘንኩት። ጩኸቱም ከዚሁ ጋር በተያያዘ ነው ብዬ በማሰብ እኔም እንደነሱ በዚህ በሌሊት አልወጣም ብዬ ማለዳ 12 ሰዓት ላይ የኔ የነዳጅ ማደያ ወዳለበት ሲሄድ አካባቢው በህዝብ ተከቧል። ምንድነው ብዬ ስጠይቅ ነዳጅ ካልሰጣችሁን እያሉ ሲጠይቁ ደረስኩ። ነዳጅ ደግሞ አልነበረንም። ነዳጅ በዚህን ሰዓት ለምን እንዳስፈለገም አላውቅም። ነዳጅ የለም ስንላቸው ቤቱን ከበው መሰባበር ጀመሩ። እኔም ትቼ ወደ መኖሪያ ቤቴ ተመለስኩ። ከ10 ደቂቃ በኋላ ተከትለውኝ መኖሪያ ቤቴ ድረስን በመምጣት ቤቴ መሰባበሩን ቀጠሉበት። ደቂቃ ኩዳኒን ቦደ መነነ መርሰኒት መነነ ረት ተጨጨብሱ ጀመረ። በባቱ፣ ቡልቡላ፣ ነገሌ፣ አርሲና ሻሸመኔ ከተሞች የተፈጠረው ሁከትና ግርግር እርሱን ተከትሎ በዜጎች ንብረትና ህይወት ላይ የደረሰው ውድመት ብሔርን ከብሔር ለማጋጨትና ኢኮኖሚያዊ ቀውስን ለመፍጠር ያለሙ አካላት ስራ ነውም ብለዋል የአካባቢው ነዋሪዎች። የቀደመው የአካባቢው ኑሮ ማህበራዊ ህይወቱ ጠንካራ፣ አብሮነቱ ብዙ ዘመናትን የተሻገረ ሆኖ ሳለ ዛሬ ላይ ይሄ መፈጠሩ ሁሉንም ያስከፋ ሆኗል። ሻሸመኔ ከሰት ዋን ካናንዱራ ጎዳሜለን በይ በሻሸመኔ ከተማ የተከናወነው ነገር ከዚህ ቀደም ተደርጎ የማያውቅ ነገር ነው። አይተን እንኳን የማናውቀው ነገር ነው። ይሄ ሻሸመኔ ከተማ ውስጥ ሁሉም ብሔር ብሔረሰብ እርስ በርስ ተሳስቦ በአንድነት የሚኖር ህዝብ ነው። እንዲህ በጋራ የሚኖረውን ህዝብ ከኦሮሞ ህዝብ ጋር በማጋጨት ለመለያየት ያሰቡ አካላት ናቸው ይህንን የፈጸሙት እንጂ ህዝቡ አንደኛው ከሌላኛው ጥላቻ የለውም። ጣላታ ኡመን ኦሮሞቲ ነምን ቢራ ወልት ታቡ ካጀዱቱ ሶቾ ይመለ ኡመን ኡመታ ወሊን ጅበን ሰንቀበል ወንቲ ኩኒ ከጋሌ ኩኒ ኡመተ ከነ ሆሞ መገሌራ። የተከሰተው ነገር የነገሌ አርሲ ነዋሪዎችን በሙሉ ግራ ያጋባና ያስደነገጠ ነገር ነው። በጣም አዝነናል። ለምሳሌ ተመልከት። ይህ ቤት የጉራጌ ብሔረሰብ ተወላጅ ቤት ነው። ይህ ሰው እዚህ የሌስትሮ ስራ ሰርቶ ገንዘብ አጠራቅሞ ነው የሰራው። ይሄ ልጅ ሀገሬ ሄጄ ልስራ እንኳን አላለም። አሁን ቃጠሎ ደርሶበታል። እኛም ልክ እንደሱ ጉዳት ከደረሰባቸው ሰዎች እኩል ነው ያዘን ነው። አብረን በልተናል፣ አብረን ጠጥተናል፣ ተጋብተናል፣ ተዋልደናልም። ሁሉም ብሔር ብሔረሰብ እዚሁ አለ። እንደ ሰርገኛ ጤፍ የተዋሃድነን ማለት ይቻላል። እና የደረሰው ነገር ክፉኛ ያሳዝናል። አማሪላ አስከሰ ጅራ ኦሮሞኒላ አስከሰ ሰርገኛ አደን ተጎጂዎችም ሆኑ የአካባቢው ነዋሪዎች ወንጀለኞቹ በህግ እንዲጠየቁ መንግስት ደህና የመሆኑ ዋስትናን እንዲሰጣቸውም ጠይቀዋል። ዜጎች በየቤታቸው ዘግተው መንግስት አለ ወይ የለም እስከሚሉ ድረስ ያደረሰውን ይህንን ጥፋት አለ ሁሌ ማለት አለበት። መንግስት አወጥቶ ለዜጎች ዋስትናውን በተግባር ማሳያት አለበት። መንግስት መተማመኛ እንዲሰጠን እና ተገቢውን ድጋፍ እንዲያደርግልን ነው። ሌላ ምንም የምንለው ነገር የለም። ከወዛደርነት ጀምሮ ያፈራሁትን ሀብት ነው ያፈራሁት ያጣሁት። መንግስት ከጎናችን ቆሞ ይሄን ነገር ሊተካልን ይገባል።
ይህን ስራ የሰሩ ሰዎች ለፍርድ መቅረብ አለባቸው። ይቅርታ ሊደረግላቸው አይገባም። እኩይ ተግባር ነው የተደረገው። ሁከቱ በተቀሰቀሰበት ወቅት የጸጥታ አካላት በጊዜው ምላሽ አልሰጡም የሚሉ ቅሬታዎች በብዙዎች ዘንድ የተፈጠረ ቢሆንም የሆነው ከሆነ በኋላ ግን የባቱ፣ የቡልቡላ፣ የነገሌ አርሲና የሻሸመኔ ከተማ ከንቲባዎች የህግ ተጠያቂነትን ለማስፈን ዘላቂ ሰላም ለማምጣትና ከቤት ንብረታቸው የተፈናቀሉትን ለማቋቋም ስራ መጀመራቸውን ተናግረዋል። ማንኛውም በዚህ ውስጥ ተሳትፎ ያላቸው ያስተባበረ፣ ያቀናጀ፣ ያቃጠለ፣ ቆሞ ያየ፣ አብሮ የሚሳተፍ ሰው ካለ አሁንም ቢሆን እየሄድንበት ነው። ከዚህም ሸሽቶ ሌላ ቦታ የሄዱትን አድነን መልሰን እዚህ አስገብተናል፣ አሳስረናል። የህግ የበላይነት ለሁላችንም መከበር አለበት። ዘላቂ ሰላም እንዲኖር፣ ዘላቂ ሰላም እንዲሰፍን በከተማ ጠንከር ያለና ከጊዜ ውይይት ሰፊ ውይይት አድርገናል። ውይይቶች እየቀጠሉ ናቸው። እነዚህ የተፈናቀሉ አባወራዎች በተለያዩ የእምነት ቤቶች፣ በጎረቤቶች ነው የሚገኙት። ይሄንን መልሶ ለማቋቋም እቅድ አውጥተን ኮሚቴዎች አቋቁመን እየሰራን ያለ ነው።